ሰላም ሁላችሁም እንዴት ናችሁ? አማን ናችሁ ወይ? ያው በቀጣይ ቪዲዮ ምንድነው የምናየው ያልነው እንዴት ነው ውጫዊና ውስጣዊ ሴቲንጎች ምን ይመስላሉ፣ የፕላትፎርም ሌቭል ምንድነው፣ እንዴት ነው ሌቭላችን የምናሳድገው የሚሉትን አብረን እናያለን። ስለዚህ ወደ ቪዲዮ ከመሄዳችን በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ያው ወደ ቪዲዮ ከመሄድ በፊት አንድ ነገር ማለት የምፈልገው ነገር ምንድነው ይህ ቪዲዮ አንድ ቪዲዮ ቢረዝምም እየቆራረጣችሁ ለማየት ሞክሩ። ምክንያቱም እዚህ ፕላትፎርም ላይ መጀመሪያ በደንብ ለመስራት ለመስራት ፕላትፎርሙ ምን ይፈልጋል፣ እንዴት ነው የምንሰራበት፣ ሴቲንጎቹ ምንድናቸው የሚሉትን ነገሮች ማወቅ ያስፈልጋል። ስለዚህ ይህንንም ቪዲዮ ስታዩ ሌላም ስለዚህ ፕላትፎርም የተሰሩ ቪዲዮዎችን ስታዩ ታግሳችሁ ከውስጣችሁ ፍላጎት ኖራችሁ ማየት አለባችሁ። ፍላጎት ኖራችሁ እዩ። ምክንያቱም ካላወቅን ካልተማርነው አሰራሩ እንዴት እንደሆነ ካልገባን ልንሰራው ስለማንችል። ስለዚህ አላብዛባችሁ። ያው ከኛ ፕሮፋይል እንጀምራለን ማለት ነው። ፕሮፋይላችን እንዴት እናስተካክላለን ምናምን የሚሉትን ነገሮች ከዚህ በፓርት 2 ቪዲዮ አይተናል። ስለዚህ አሁን እዚህ ላይ ውጫዊ ሴቲንጎች ያላየናቸውን ነገር እናያለን ማለት ነው። የመጀመሪያው ፎሎ የሚል ነገር አለ። ከዚህ ጋር ፎሎ ምንድነው፣ ምን ይጠቅመናል? መቼም ፎሎ ቲክታክ ላይ ብዙ አድቫንቴጅ ያለው ፎሎ ነው፣ ፎሎወር። እዚህ ፕላትፎርም ጋር ግን አንድ ፎሎ ያደረግነው ሰው እሱ ምን ይጠቀማል፣ እኛስ ምን እንጠቀማለን? እኛ ፎሎ ስላደረግነው አንድ ሰው 100,000 ወይም 50,000 ፎሎወር ስላለው ምንም የሚጠቀመው ነገር የለም። ለኛ የሚጠቅመን ያን ሰው ለማግኘት ይጠቅመናል። አሁን ፎሎ ሳናደርግ አንድ ሰው ለማግኘት አይዲውን ሰርች አድርገን ምናምን ነው። ስለዚህ ፎሎ ለሚጠቅመው ለምሳሌ ላይቭ ላይ ከሆነ አንድ ሰው ያለው አሁን እንደምታዩት ከሆነ እዚህ ጋር ኤክስፕሎረር ነው የሚለው፣ በደረጃ ነው የሚያስቀምጣቸው ማለት ነው። እዚህ ጋር ግን ፎሎ ያደረግነው ብቻ ይመጣልናል። ፎሎ የምትለውን ስንካት ቀጥታ ፎሎ ያደረግነው ሰው ብቻ ይመጣል። ስለዚህ ፎሎ የሚጠቅመው ለዚህ ነው፣ አንድን ሰው ቶሎ ለማግኘት እንዳንጠፋፋ በሚለው ነገር ነው የምንይዘው። ፎሎ ያለው ጥቅም ይሄ ነው። ስለዚህ ሌላውን ምንድነው ከፎሎ ዝቅ ብሎ ቪአይፒ የምትባል ነገር አለች። እዚህ ጋር እንደምታዩት አሁን ጥቁር ከለር ናት ይቺ ቪአይፒ። ምክንያቱም ኖርማል ቪአይፒ ምንም የተገዛ ነገር የለም። አሁን ቪአይፒ ራሱን ችሎ በአንድ ቪዲዮ እንመለስበታለን። ነገር ግን 4 አይነት ቪአይፒዎች እንዳሉ አይተን በአንድ ቪዲዮ እንመለስበታለን። ቪአይፒ ምንድነው፣ ምን ጥቅም አለው የሚሉትን ነገሮች አሁን ያው ኖርማል ቪአይፒ፣ ሱፐር ቪአይፒ፣ ዳይመንድ ቪአይፒ ኤንድ ኤስ ቪአይፒ የሚባሉ ነገሮች አሉ። እነሱን አንድ ራሱን በቻለ ቪዲዮ እንመለስበታለን። ስለዚህ ከቪአይፒ ዝቅ ብሎ ሪዋርድ የምትል ነገር አለች። ሪዋርድ ያው ከዚህ በፊትም ባለው ቪዲዮ አይተነዋል። ስለዚህ ሪዋርድ ነክተን አሁን ውስጥ ያላየናት ነገር አንድ ነገር አሳያቸዋለሁ። ሪዋርድ ውስጥ የፖፕ ሰዓት አቆጣጠር ይመጣልናል። የፖፕ ሰዓት አቆጣጠር አሁን ሊቀየር ከምሽቱ 1 ሰዓት ላይ ነው የሚቀየረው። እንደምታዩት አሁን 5 ሰዓት ከ21 ደቂቃ እያለ ነው ማለት ነው። ይህ ማለት ከምሽቱ 1 ሰዓት ሊሆን 5 ሰዓት ቀርቶታል ማለት ነው። ከምሽቱ 1 ሰዓት ላይ ምንጊዜም የፖፕ ሰዓት የፖፕ የቀን አቆጣጠሩ ይቀየራል ማለት ነው። ሌላው ሪዋርድ ላይ ምን አለ፣ ስቲል ኒድ የምትባል ነገር አለ ሴቶች ላይ። ይሄ የወንድ ፕሮፋይል ስለሆነ ለሴቶች እዚች ጋር ስቲል ኒድ ብላ ተጽፋ በቀጭን መስመር አለች። እሷንም ራሱን በቻለ በአንድ ቪዲዮ መኖሩን ሴቶች ሪዋርድ ገብታችሁ ቼክ አድርጉ። እዚች ጋር በቀጭን መስመር እንደዚህ ተሰምራ ከዚች ጋር ስቲል ኒድ ብላ በትንሹ ተጽፋ አለች። ግቡና ቼክ አድርጓት። በአንድ ቪዲዮ ስቲል ኒድ ምንድነው የሚለውን እንመለስበታለን። ራንክ ምንድነው ካልን፣ ራንክ ማለት ደረጃ ማየት ማለት ነው። አብዛኛውን ጊዜ ቪአይፒ ያላቸው ሰዎች ናቸው እስከ 3 እስከ 4 ማየት የሚችሉት። ነገር ግን ኖርማሊ ደረጃ አሁን ለምሳሌ በኢትዮጵያ አንደኛ የወጣችው ሴትዮ ናት። በስራ በአንድ ወር በሰራችው ስራ ማለት አሁን ዝርዝር 2-3 ሚሉትን ለማየት ያው ቪአይፒ ያስፈልገኛል። እና ራንክ ደረጃዎችን ማየት ነው፣ የሰዎችን ደረጃ ፕላትፎርም ላይ ምን ያህል ስራ ተሰርቷል፣ በሪች በጌምስ ማን ነው ከፍተኛ ስኮር ያስቆጠረው፣ በጊፍትስ ማን ነው ከፍተኛ ስኮር ያስቆጠረው የሚሉትን ነገሮች ራንክ ነው የምናየው ማለት ነው። ራንክ ይሄው ነው ነገር አለች። ከዚህ በመቀጠል ስቶር ማለት ምንድነው፣ እኛ የምንገዛውበት መግዛት የምንፈልገውን ነገር የምንገዛበት ቦታ ማለት ነው። ሌላ ምንም አዲስ ነገር የለውም። ይሄ ለከቨራችን ማሳመሪያ፣ ለምሳሌ አሁን ይሄ እችን ብንገዛ ለምሳሌ የኛ ስክሪን እንትናችን ፕሮፋይል ፒክቸራችን ማሳመሪያ ፎቶ የምንገዛበት ነው። አሁን ይሄ ለምሳሌ የተለያዩ አይነት ፍሬሞች አሉ እዚህ ላይ
መርጠን የራሳችን ደስ ያለንን እንገዛለን ማለት ነው። የተለያዩ በኮይን ነው የምንገዛው። በኮይናችን የፈለግነውን ነገር መግዛት እንችላለን። ለምሳሌ ላይቭ ላይ ተቀምጣችሁ አንዳንድ ሰዎች በዚህ ሲመጡ እንደዚህ አይነት የመኪና ድምፅ ሰምታችሁ ሊሆን ይችላል። እንደዚህ አይነት ነገር ላይቭ ላይ የሰዎች ላይቭ ላይ ፋይርወርክ ሲተኮስ ምናምን ነገር እና እዚህ ላይ ነው የሚገዙት እነዚህ ነገሮች የተለያዩ የምንገዛቸው ነገሮች ናቸው ስቶር ማለት። ሌላው ስለ ኢንቫይቴሽን ከዚህ በፊት ባለው ቪዲዮ አውርተናል። ስለዚህ በቀጣይ ሆነር ሌቭል ወደሚሉት ነገሮች ወረድ ብለን ሌቭል ምንድን ነው፣ ስንት አይነት ሌቭሎች አሉን የሚሉትን ነገሮች ሌቭል አንድ ፖፕ ተጠቃሚ ወደዚህ ፕላትፎርም እንደገባ የሚኖረው 2 አይነት ሌቭል ይኖረዋል። እነሱ ምንድን ናቸው? ዌልዝ ሌቭል እና ዌልዝ ሌቭል ኤንድ ላይቭ ስትሪም ሌቭል። ሶ ሆነር ሌቭል የሚባለው ማለት ግን ያው ጀማሪዎች ሆነር ሌቭል ያን ያህል ማተር የሚያደርግ ነገር አይደለም። ሆነር ሌቭል ማለት ምን ማለት ነው? በአንድ ወር ውስጥ ሪቻርጅ የምናደርገው የኮይን ብዛት ነው ሆነር ሌቭል የሚያሰጠን። ለምሳሌ እዚህ ጋር ሪች ዋን ለምሳሌ የምንድነው ከ3 ሚሊዮን እስከ 5 ሚሊዮን ኮይን ማንቀሳቀስ ከቻልን በወር ጊዜ ውስጥ ሆነር ሌቭል ሪች ዋን እንሆናለን እና ሆነር ሌቭል ያን ያህል ማተር የሚያደርግ ነገር የለውም። ስለዚህ ለእኛ የሚጠቅመን ምንድን ነው? ዝቅ ብለን ላይቭ ስትሪም ሌቭል ኤንድ ዌልዝ ሌቭል እዚህ ጋር ለምሳሌ ሌቭል ዌልዝ ሌቭል ነው። አሁን አንድ ፖፕ ተጠቃሚ ፕሮፋይሉን ቢነካው ዌልዝ ሌቭል 1 ሆኖ የሚሆነው ምክንያቱም ምንም ያንቀሳቀሰው ኮይን ኤክስቼንጅ የለም። ስለዚህ ሌቭላችን የሚያድገው እንዴት ነው ካልን ደግሞ ኮይን ኤክስቼንጅ ማድረግ ነው። ኮይን መቀየር፣ ኮይን እንዴት እንቀያየራለን የሚሉት ነገሮች በቀጣይ ቪዲዮ። ስለዚህ ኮይን መቀየር ለምሳሌ አንድ ሰው ከሌቭል 1 ወደ ሌቭል 2 ለመሄድ እንደምታዩት 3000 ኮይን ኤክስቼንጅ ማድረግ አለበት። መቀየር ጊፍት መስጠት ማለት እሱ ጊፍት ሲሰጥ ዌልዝ ሌቭሉ ያድጋል። ጊፍት ሲቀበል ደግሞ ላይቭ ስትሪም ሌቭሉ ያድጋል። ስለዚህ ኮይን ኤክስቼንጅ በማድረግ ዌልዝ ሌቭል እና ላይቭ ስትሪም ሌቭላችን እናሳድጋለን ማለት ነው። ሌላው ከሌቭል 2 ወደ ሌቭል 3 6000፣ ከሌቭል 3 ወደ ሌቭል 4 16000፣ ከሌቭል 4 ወደ ሌቭል 5 66000 ኮይን እያለ ይቀጥላል ወደ ታች። ይሄን ነገር የሁላችሁም ቦታ ላይ ስላለ ገብታችሁ ህዩት። ለወንድ ልጅ ሌቭል 5 መድረስ ግዴታ ነው። ምክንያቱም ላይቭ የሚገባው ወንድ ልጅ ፕላትፎርሙ ያወጣው ህግ ስለሆነ ሌቭል 5 መግባት አለበት። ይሄ ግዴታ ነው እና ሌቭል የሚያድገው በዚህ መልኩ ነው። ዌልዝ ሌቭል፣ ላይቭ ስትሪም ሌቭልም በተመሳሳይ መልኩ። ይሄ ግን ምንድነው ጊፍት ስንቀበል ነው የሚያድገው። ለምሳሌ ይሄው ዌልዝ ሌቭል፣ ላይቭ ስትሪም ሌቭል ኮይኑ ጨመር ይላል። ለምሳሌ አሁን ከሌቭሉ 1 ወደ ሌቭል 2 ለመሄድ 10000 ኮይን ጊፍት መቀበል አለብህ። ከሌቭል 3 ወደ ሌቭል 3ም 70000፣ ወደ ሌቭል 4 250,000 መቀበል አለብህ። ይሄ ግን ያን ያህል ማተር የሚያደርገው ነገር የለም። አንደኛ ለወንዶች ያው ኮይን ኤክስቼንጅ ስናደርግ ምን ጊዜም ያድጋል። ዌልዝ ሌቭል ነው ሌቭል 5 ደርሰን ላይቭ ለመግባት የሚያስፈልገን እና ሌቭል ያለው ነገር ይሄ ነው። ገብታችሁ ህዩት። እስከ 200 አይ ቲንክ 200 ሌቭል ድረስ አለ። ገብታችሁ ቼክ አድርጉት። ኮይን ኤክስቼንጅ የምናደርገው ለዚህ ነው ሌቭላችን ለማሳደግ፣ ከዛም በተረፈ ደግሞ ኮይናችን ወደ ፖይንት ለመቀየር። ሌላው እዚህ ጋር ማንኛውም ሆስት ማይ ኤጀንሲ የሚል ነገር ይኖረዋል። ይሄ ኤጀንት አይዲ የሚሞላበት ነው። ኤጀንሲ የሚይዝበት ኤጀንሲውን መርጦ የእሱን ኤጀንሲ የሚሞላበት ማለት ነው። ሌላው አባውት ፖፖ እንዴት ነው አሰራሩ፣ ምን አላማ አለው ምናምን የሚሉት ነገሮች ገብታችሁ ይህን ነገር ማንበብ ትችላላችሁ። ፖፖ ፕራይቬሲ፣ ተርምስ ኦፍ ሰርቪስ፣ ላይቭ አግሪመንት የተለያዩ ነገሮች አሉ። እነዚህን ገብታችሁ አንብቧቸው ሁሉንም ነገሮች ጊዜ ሲኖራችሁ እንጂ አሁን ይሄንን አንብቡት ከቻላችሁ በአማርኛ አንብቡት፣ አማርኛ ማድረግ ስለምትችሉ ማለት ነው። እዚህ ጋር ሌላው ሄልፕ የምትል ነገር አለች። እዚህ ጋር ሄልፕ ማለት ምንድን ነው? እያንዳንዱ ፕላትፎርሙ ላይ የሚመጣብንን ችግር ሪፖርት እያደረግን የምንፈታው እዚህ ጋር ሄልፕ ላይ እየገባ ነው። ወደዚህ ፕላትፎርም ስንገባ ጾታ ቀያይረን ከገባን፣ ሀገር ተቀይሮብን ከገባን፣ የተለያዩ ነገሮች ችግር ከገጠመን እዚህ ጋር ነው ችግራችንን ሪፖርት አድርገን መልስ የምናገኘው ማለት ነው። ማይ ፊድባክ የምትለውን እንነካና ያጋጠሙንን ችግሮች እንልካለን ማለት ነው። ይሄ ማይ ፊድባክ የኔ ነው። ሜሴጅ ፊድባክ ነው የምንነካው። ሜሴጅ ፊድባክ ነክተን ከዛ በተረፈ እዚህ ጋር ኮንሱልት የምትለዋን እንነካለን። እሷን ስንነካት ይሄው እዚህ ጋር ቶፕ አፕ
ኮይን ለመግዛት ዊዝድሮ ምን ችግር ገጠመኝ፣ ሆስት ታስክ ኤንድ ሪዋርድ ምን አይነት ችግር ገጠመኝ፣ እዚህ ጋር የፊት አሻራ ስትሰጡ ችግር ከገጠማችሁ፣ ቋንቋ እዚህ ጋር ጾታና ሀገር ለመቀየር ከፈለጋችሁ፣ ጌሞች ላይ የገጠሟችሁን ችግሮች ኮምፕሌን ማቅረብ ከፈለጋችሁ፣ አካውንታችሁ ላይ የተወሰነ ምናልምን ችግር ከገጠማችሁ ማንኛውንም ነገር መርጣችሁ ነው እዚህ ጋር በገጠማችሁ መሰረት ኢንቫይቴሽን ሪዋርድ አልሰጣችሁ ብሎ ከሆነ ምናምን መርጣችሁ መላክ ነው። ከዚህ ውስጥ ከሌለ ደግሞ ይችን አዘር የምትለውን ነክታችሁ አዘር የምትለውን ከነካችሁ በኋላ እዚህ ጋር ዲስክሪፕሽን ትጽፋላችሁ። ከዛ በተረፈ ስክሪንሻት ያነሳችሁት ዲስክሪፕሽናችሁ ላይ የተወሰነ ሌላ ነገር ካለ እዚህ ጋር ፎቶውን ስክሪንሻት ያነሳችሁትን ፎቶ አብራችሁ አያይዛችሁ ሰብሚት ማለት ነው። ወደ ፕላትፎርሙ ይሰጠው ይላክለታል ማለት ነው። ቀጥታ የፕላትፎርሙ ይደርሷል እና ሄልፕ ምንጊዜም ሪፖርት የምናቀርብበት ቦታ ነው። ሪፖርት ማቅረብ የምትፈልጉት ነገር ካለ ጾታን የምትቀይሩት ከሆነ ወይም ሀገር የምትቀይሩ ከሆነ ቪዲዮዎች አሉ የተሰሩ እዚህም በላይ መለቃቸዋሉ። ስለዚህ እነሱን አይታችሁ ሀገራችሁን፣ ጾታችሁንና የሚገጥሟችሁን ችግሮች ሄልፕ ላይ እየገባችሁ ማስተካከል ትችላላችሁ ማለት ነው። ሌላው ወደ ውስጥ እንግባና ፖይንትና ኮይን እንዴት ነው ኤክስቼንጅ የምናደርገው የሚሉትን ነገሮች እናያለን። ፖይንትና ኮይን ኤክስቼንጅ የምናደርገው ላይቭ ላይም ፓርቲ ላይም ኤክስቼንጅ ማድረግ እንችላለን። ላይቭ ላይም የሰዎች ላይቭ ላይም ፓርቲ ላይም ገብተን ኤክስቼንጅ ማድረግ እንችላለን። ምንድነው ኤክስቼንጅ ስናደርግ አንደኛ ሌቭላችን የምናሳድግበት መንገድ ኤክስቼንጅ በምናደርግበት ጊዜ ነው። ስለዚህ የአንድ ወንድማችን ቤት እንግባና እንዴት ኤክስቼንጅ እናደርጋለን፣ የፖፕ ላይቭ ውስጣዊ ሴቲንጎችስ ምንድን ናቸው የሚሉትን ነገሮች እናያለን። ያው በምታዩት መልኩ ውስጥ ገብቻለሁኝ። እዚህ ፕላትፎርም ከገባችሁ በኋላ ወደ ውስጥ ገብታችሁ ማይክ ላይ ተቀምጣችሁ ጥያቄ ለመጠየቅ ከፈለጋችሁ እችን ነገር ነው የምትነኳት። እችን የማይክ ምልክቷን ትነካላችሁ። ከዛ አክሴፕት የሚላችሁ ከሆነ ላይቭ የሚያስተምረው ሰው ትገባላችሁ ማለት ነው። አይ ቲንክ በመጀመሪያው ቪዲዮ እነዚህን ነገሮች ያሳያችሁ ኔትወርክ አስቸግሮ የነበረ። ስለዚህ ላኪ ቦክስ እና ትሬዠር ቦክስ የሚባሉት እነዚህ ሁለቱ ናቸው። ይችን በቀን 10 ጊዜ 400 ኮይን ትወስዳላችሁ። ችኛይቱን እንደናንተ ፍጥነት ትወስዳላችሁ ማለት ነው። ሌላው ኮይን ጊፍት የምንቀያየረው እንዴት ነው ካላችሁኝ ደግሞ ኮይን ጊፍት የምንቀያየረው እዚህ ጋር የጊፍት ምልክት አለች በስተቀኝ በኩል ታች ላይ ያለችውን የጊፍት ምልክት ስንነካት አይነት ነገር ይመጣልና ማለት ነው። መጀመሪያ የምትለን ነገር ጊፍት ትለናለች። ስለዚህ እንደምታዩት ኮይን ነው ጊፍት የምንሰጠው ከ500 ጀምሮ ይንቀሳቀሳል ማለት ነው። እዚህ ጋር አሁን እዚህ ጋር የምንሰጠው ለላይቭ ባለቤቱ ነው። ፓርቲ ላይ ከሆነ ደግሞ እዚህ ጋር ፎቶቸው ተደርድሮ ይመጣል። ስለዚህ የእነሱን ፕሮፋይል ነክተን ጊፍት የምትለውን ስንነካት መስጠት ለፈለግነው ሰው እንሰጣለን ማለት ነው። ኤክስቼንጅ ማድረግ ለፈለግነው ሰው ኤክስቼንጅ እናደርጋለን። ስለዚህ እዚህ ጋር ባለ 500 አለ የተለያዩ እዚህ ጋር ባለ 500 የኮካ፣ የቡና፣ የአበባ፣ የዳቦ ብዙ አይነት ጊፍቶች አሉ። እነሱን ጊፍት እንሰጣለን። ላኪ ቦክስ እቺ ላኪ ቦክስ ለማስቀመጥ ነው። እቺ ጋር እንደምታዩት ለሱ ላኪ ቦክስ ለማስቀመጥ ነው የምንሰጠው። ስለዚህ ጊፍት በዚህ መልኩ እንቀያያለን። ነክተን ሴንድ የምትለውን መንካት ነው። ለምሳሌ አሁን ባለ 150 ሺህ መስጠት ከፈለኩኝ ይችን ነካታለሁኝ። ከዛም ሴንድ የምትለውን መንካት ነው። ሌላ ምንም አዲስ ነገር የለውም። ባለ 3000 የምሰጠውን የኮይን ብዛት መርጬ መስጠት ነው። ነገር ግን ጊፍት ውስጥ ሆኖ ጊፍት የማይሰጥ አንድ ነገር አለ። እዚህ ጋር ስክሮል አደርጋችሁ ሁላችሁም በራሳችሁ ፕሮፋይል በስልካችሁ እዩት። ምንድን ነው እዚህ ጋር ፋየርወርክ የሚል ነገር አለ። እዚህ ጋር ፋየርወርክ የሚል ነገር አለ። ፋየርወርክ ጊፍት አይሰጥም። ምክንያቱም ፋየርወርክ ማለት ለፕላትፎርሙ ያንን ኮይን መስጠት ነው። ፕላትፎርሙ ከያዘ በኋላ ማስታወቂያ ይለቅለታል ለላይቭ ባለቤት። ከዛ ባለ ቪአይፒዎች ይመጡና ያንን ፋየርወርክ ሲበተን ልክ እንደ ርችት ብትንትን ሲል ለሁሉም እንደ ቪአይፒ ደረጃቸው ኮይን በአንድ ደቂቃ ውስጥ ይዘው ይወጣሉ ማለት ነው። እና ፋየርወርክ ጊፍት አይሰጥም ለማለት ፈልጌ ነው። ሌላው እዚህ ጋር ቀጣይ ላኪ የምትል ነገር አለች። ላኪ የምትለው ምንድነት? እድል ማለት ናት። ከስሟ እንደምንረዳት ላኪ ማለት እድል ናት። ስለዚህ
ፕላትፎርሙ ጋር የምንጫወተው የእድል ጨዋታ ነው። ላኪ የምትለውን ብንነካት አሁን እንደምታዩት ነው። ባለ 2400 ኮይን ረክዘን ባለ 120 ኮይን ረክዘን ይችን ሴንድ የምትለውን ስንነካት ወይ 120 ኮይናችን ይወስዳታል ወይ ጨምሮ ይመጣልናል። ይሄ ቁጥር ጋምብል ጨዋታ ነው ወይም ጌምም በቃ ባጭሩ የእድል ጨዋታ ነው። ፕላትፎርሙ ጋር የምናደርገው በኔትወርካችን እና በእሱ መሃል የእድል ጨዋታ ነው። እድለኛ ከሆነ ይጨምርልናል፣ እድለኛ ካልሆነ ይወስድብናል። ሌላው እዚህ ጋር የጀምን ልላችሁ እፈልጋለሁኝ ሌቭላችን ካለንበት ሌቭል ወደ ቀጣይ ሌቭል ለመሄድ ምን ያህል ሌቭል ቀረን የሚለውን ለምሳሌ አሁን እኔ ሌቭል 3 የሆነ አካውንት ነው ያዝኩት። ወደ ሌቭል 4 ለመሄድ 8927 ኮይን ኤክስቼንጅ ማድረግ አለበት ይላል። ስንት እዚህ ጋር ይሄ ሁላችሁም ላይ ያለ ነገር ነው። ስለዚህ ገብታችሁ ማየት ትችላላችሁ። አሁን ሌቭል ወደ ቀጣዩ ሌቭል ለመሄድ ምን ያህል ኮይን ኤክስቼንጅ ማድረግ ያስፈልገኛል የሚሉትን ነገሮች በዚህ ማየት ትችላላችሁ ማለት ነው። ሌላው ከላኪ ቀጥሎ ታስት የምትል ነገር አለች። ታስት ማለት ጊፍት ናቸው እነዚህም፣ ነገር ግን ስሜታችን እየገለጽን ጊፍት መስጠት ከፈለግን የምንሰጠው ነገር ነው ማለት ነው። ለምሳሌ አሁን እኔ ለዚህ ሰው ጊፍት መስጠት ከፈለግኩኝ የሆነ በቃ የምቀላለደው ጓደኛ ምናምን ከሆነ በቃ እነዚህን ኢሜጆች እሰጠዋለሁኝ ማለት ነው። ከዛ እሱ ላይ ሪፍሌክት ይሆናሉ። ለምሳሌ አሁን የአሻንጉሊቱን ባደርገው አሻንጉሊት ይለብሳል እሱ። ስክሮል እያደረጋችሁ ሁላችሁም በየስልካችሁ ገብታችሁ የኢትዮጵያ ባንዲራን ብሰጠው ደግሞ እዚህ ጋር ኢትዮጵያ ብሔራዊ መዝሙር ለተወሰኑ ሰከንዶች ይንጸባረቃል ማለት ነው እዚህ ጋር። ሌላው ወደታች ሰውየው ደግሞ ደባሪ ነገር ከሆነ ስክሮል ስናደርገው ወደታች የሚደባብሩ ፊቱን ማበላሸት ከፈለግን እንደምታዩት ፊቱ የተበላሸ አለ፣ ጺም ያለው አለ። እነዚህን ነገሮች ብንሰጠው እሱ ላይ ፊቱ ላይ ይሄ ነገር ይፈጠራል። ለምሳሌ ቦምብ አለ። ይሄን የቦምብ ብንሰጠውም ለምሳሌ ይፈነዳል አይደለ? ከዛ ፊቱን ጥቁርቁር ያደርገዋል ለተወሰኑ ሰከንዶች። በዚህ መልኩ ስሜታችን እየገለጽን መነጽር ማልበስ እንችላለን። እየገለጽን ጊፍት የምንሰጠው ነው ላይቭ ላይ ላለው ሰው። ከዛ መቀጠል ፋንስ ክለብ የምትል ነገር አለች። ፋንስ ክለብ ማለት ኮይን ከፍሎ ግሩፕ መክፈት ማለት ነው። ለምሳሌ አሁን እኔ እዚህ ሰውዬ ፋንስ ክለብ መመዝገብ ከፈለግኩኝ ውጭ ላይ ያሳያችኋለሁኝ እንዴት ፋንስ ክለብ እንመዘግባለን የሚለው። ፋንስ ክለብ ላይም ጊፍት ነው የምንሰጠው፣ ከስተም ላይም ጊፍት ነው። በቃ ምንም ሌላ ነገር የለውም። ግን የተወሰኑ ኮይናቸው ከፍ ከፍ ያሉ ስለሆኑ ወደፊት ከፍ ከፍ ስንል ዜማ አላቸው፣ የተለያዩ ቅላጽ ያላቸው እነዚህን ጊፍቶች ስንሰጣጥ ስክሪኑ ላይ የሚታዩ ነገሮች አሉ ለተወሰኑ ደቂቃዎች። ለምሳሌ አንበሳውን ብንሰጠው የአንበሳ ድምፅ፣ የታይገሩን ብንሰጠው የታይገር፣ የድራገን እና የተለያዩ ነገሮች አሉ። ስለዚህ በዚህ መልኩ ጊፍት እንቀያየራለን። ጊፍት ስንቀያየር ኮይን ነው እኛ ጊፍት የምንሰጠው። ከዛ ስንሰጠው ለዛ ሰው 30% ተቆርጦ ፖይንት ሆኖ ይገባለታል። ፖይንት ሆኖ ይገባለታል ማለት ነው። እግረ መንገዴን እኔም ምን አደርጋለሁኝ እንደዚህ 5 እየሰጠ ካስቸገራችሁ ዋርፕ ቪፒኤን አወርዳችሁ ተጠቀሙ። ይሄ ለሁላችሁም ነው። የተሻለ ኔትወርክ ያላችሁ አይጠይቃችሁም። ውጨኛው ሳላየው የሄድኩት ምንድን ነው ፋንስ ክለብ ኤንድ አውዝ ምንጊዜም የታወቀ ነው፣ አሻራ መስጫ ነው። አሻራ ያልሰጣችሁ ካላችሁ አሻራ የምትሰጡት እዚች ውስጥ ገብታችሁ ነው። አሻራ እንዴት ይሰጣል መለስ ብላችሁ ፓርት ዋን ላይ ያለችውን ቪዲዮ ህያት አሻራ እንዴት ይሰጣል፣ ኤጀንት አይዲ እንዴት ይሞላል የሚሉ ቪዲዮዎች አሉ። ፓርት ዋን ላይ ተመልከቷት። ሌላው ፋንስ ክለብ የሚል ነገር አለ እዚህ ጋር። ፋንስ ክለብ ውስጥ ላይ እንዳያችሁት ለአንድ ቲም መመስረት ማለት ነው። ለምሳሌ አሁን በእኔ ፋንስ ክለብ መመዝገብ የሚፈልግ ሰው 100 ኮይን ከፍሎ ነው የሚመዘገበው ማለት ነው። እዚህ ጋር ማንኛውም ግሩፕ የለውም ፋንስ ክለብ የተመዘገበው። ፋንስ ክለብ ማለት ይሄ ነው፣ ምንም ሌላ አዲስ ነገር የለውም። ስለዚህ በቀጣይ ቪዲዮ እንገናኛለን። ስለ ቪአይፒ እና ስለ ፖይንት እና ኮይን እንዴት ነው ሌቭላችን እናሳድግበት የሚሉትን ቪዲዮ አይተናል። ፖይንት እንዴት ዊዝድራው እናደርጋለን የሚሉትን ቪዲዮዎች በቀጣይ እናያለን። ሰላም ሁኑ።